ጠላት ያጠቃኛል ብላችሁ ከምታስቡት በላይ አጠገባችሁ ያሉ ምቀኛና ቀናተኛ የሆኑ ወዳጅ ዘመዶቻችሁ እንደሆኑ ማወቅ መረዳት የምትፈልጉ ከሆነ The Laws of Human Nature ከሚለው መጽሐፍ ላይ 10ኛውን ህግ The Law of Envy የሚለው መረዳት ይኖርባችኋል። ትልቁ የመጽሐፉ ቁም ነገር ራሳችሁን በደንብ አድርጋችሁ ታዝባችሁ ራሳችሁ ላይ እንድትሰሩ እያደረገ ነው የሚያስተምራችሁ። በመጀመሪያ የሚያስረዳው ነገር የሰው ልጅ በተፈጥሮ ሁል ጊዜ ራሱን በተለያዩ ነገሮች የሚያወዳድር የሚያፎካክር ተፈጥሯዊ ማንነት ያለው ፍጥረት ነው። አይነቱ ይለያይ እንጂ ሁላችንም እየተፎካከርን ያለ ነው። ከመልክ እስከ ማዕረግ ከእውቀት እስከ ስኬት እንወዳደራለን፣ እንፎካከራለን። ችግሩ መወዳደርና መፎካከራችን ሳይሆን የሰውን ተፈጥሮ ባለማወቅና ባለመረዳት ምክንያት ራሳችን ላይ ባለመስራታችን ምክንያት በጣም ሴንሲቲቭ የሆነውን ኢጎአችንን ሹፌር ወንበር ላይ አስቀምጠን በመሄድ ለብዙ ሰው እንቅፋት ስለምንሆን ነው። መፍትሄውን ለማወቅና ለመረዳት የምትፈልጉ ከሆነ ምልክቶቹን ተረዱ፣ አይነቶቻቸውን ወቁ፣ የሚቀሰቅሳቸውን ነገር ልብ ብላችሁ ታዘቡ፣ በሂደት ለመፍትሄ የምትሰሩባቸውን 5 መንገዶች አሉ ብሎ በደንብ አድርጎ አስረድቶናል። የመጀመሪያ የሚያነሳው ፌል ኦፍ ፍሬንድስ የሚል ነገር ያነሳል። ጠላት የምትሉት አደገኛ ብላችሁ የምታስቧቸው ሰዎች እንዴት አጠገባችሁ ያሉ የሚመቀኙና ቀናተኛ የሆኑ ሰዎች እንደሆነ የሚያስረዳበት ቻፕተር ነው። አጠገቡ ያሉ ሰዎች በራሳቸው ሲቆሙ፣ ሲደሰቱ፣ ሲያልፍላቸው አውቁና ሲያገኙ ይሄ የቅናት መንፈስ ወደ ላይ በመውጣት አሁን የቅናት መንፈስ ወደ ላይ እየመጣ ነው የሚለውን ነገር ታዝበው እዛ ነገር ላይ ከመስራት ይልቅ እንዲሁ በደመ ነፍስ ምላሽ እየሰጡ ሰውን የሚተቹ የሚንቁ በሐሜትና በተለያዩ ነገሮች እንቅፋት የሚሆኑ ብዙ ሰዎች አሉ። ሳይኖቹን ለመረዳት የሚጠቅማቸው ሀሳብ ብሎ የሚያነሳው ጀርመን ፊሎሶፈር የሆነውን አርተን ሾፐንሃወር ሀሳብ ያነሳል። ይህ ማለት የሰው ልጅ ቅናትና ምቀኝነት በብዙ ማይክሮ ኤክስፕሬሽኖች አይትና መታዘብ ትችላላችሁ። ነገር ለመታዘብና ለማወቅ የሚጠቅማችሁ ጥሩ የምትሉትንም መጥፎ የምትሉትንም ዜናዎች አጠገባችሁ ላሉ ወዳጅ ዘመዶቻችሁ በመንገር ብዙ ነገሮችን ልብ ብላችሁ ታዘቡ። የሚያሳዝነን የተቸገራችሁበትን ነገሮች ደግሞ ስትነግሯቸው ውስጣቸው የደስታ አይነት ስሜት ሲያሳይ ፊታቸው በተወሰነ መልኩ የማይክሮ ኤክስፕሬሽን ያሳዩአቸዋል። ሁለተኛው ፖይዝነስ ፕሬዝ ይለዋል። መርዛም የሆነ ሙገሳ ነው። ተሳካልኝ፣ አገኘው፣ አገባው፣ እንደዚህ እንደዛ ብላችሁ መልካም የሆነ ነገር ለጓደኛና ለቤተሰቦቻችሁ ስትነግሯቸው ለአንተማ ቀላል ነው፣ ለገንዘብ ብለህ አይደል እንዴ፣ ለገንዘብ ብለሽ አይደል እንዴ፣ ጥሩ ነው ግን እንደዚህ ማንነትን እንዳትረሳ፣ የመጣህበትን እንዳትረሳ ምናምን እያሉ ሰው ላይ ሳትደርሱ ራሳችሁን ሆናችሁ ራሳችሁን አግኝታችሁ ራሳችሁ ላይ ከፍታችሁ በምታመጡት ውጤት የሚሰጧችሁ ሙገሳ ራሳችሁ ላይ ጥርጣሬ ፈጥረው መርዝ የሆነ ኮመንት እንደሆነ ልብ ብላችሁ ታዘቡ። የሚቀጥለው ደግሞ ስለ ባክ ባይቲንግ ያወራል። ይሄ ደግሞ ምንድነው? ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው ማለት ነው። ወዳጅ ዘመዶቻችሁ ስለ ማንኛውም ሰው ስኬት ሆነ መውደቅ፣ መከራ ሆነ ሙከራ የሚሰጡትን አስተያየቶች ልብ ብላችሁ ታዘቡ። ነገ እናንተ እንደዛ አይነት ቦታው ስትገቡ ለእናንተም በዛ መልኩ የማያወሩበት ምንም ምክንያት እንደሌላቸው ልታውቁ ይገባል። የሚቀጥለው ደግሞ ፑሽ ኤንድ ፑል ይለዋል። ደግሞ በማድነቅ ከፍ በማድረግ እናንተም በመካብ እስራቸው እንድትገቡ ካደረጓችሁ በኋላ በእያንዳንዱ ነገሮቻችሁ ላይ ትችት የሚያበዙ ስህተታችሁን የሚያጎሉ ያለ መፍትሄ ሆቻችሁን ብቻ በተደጋጋሚ እየነገሩ በራሳችሁ የምትጠራጠሩ ደስተኛ እንዳትሆኑ የሚያደርጓችሁንም ሰዎች ልብ ብላችሁ እወቁ። እነዚህን ሳይኖቹን ልብ ብላችሁ ካያችሁ በኋላ አይነት እንዳላቸውም ተረዱ። በመጀመሪያ መረዳት ያለባችሁ አብዛኞቹ በልጅነት የመጡ የብዙ ችግር ባለቤቶች እንደሆኑ መረዳት መጀመር አለባችሁ። ጋር ወላጆች ብዙ ኃላፊነት እንዳለብን ይረዳበትን ጥሩ ሀሳቦች ያነሳል። ለልጆቻችሁ አድሎ የምታደርጉ ከሆነ ይሄ የኔ ልጅ ነው፣ ይሄ ፈጣን ነው፣ ይሄ ብልህ ነው፣ ይሄ መልከኛ ነው፣ ይሄ ጎበዝ ነው፣ ይሄ ጠንካራ ነው፣ እንደዚህ ብላችሁ አጠገባቸው ሌሎቹን ልጆች ደግሞ ይሄ ከየት እንደመጣም የማይታወቅ ፈዛዛ ነው፣ ሰነፍ ነው፣ አስቀያሚ ነው፣ እንደዚህ ነው እንደዛ የምትሏቸው ነገሮች ቀናተኛና ምቀኝ የሆኑ ሰዎች ነው የሚሆኑት። ይህን ነገር በደንብ አድርጋችሁ ተረዱ። 5 አይነት ባህሪያቶችን ልታዳብሩ ትችላላችሁ። የመጀመሪያው ለቭለር ይለዋል። ለተጎዳና ዝቅ ብሎ ላለ ሰው ሁል ጊዜ የሚያግዙና የሚያስቡ አስመስለው ራሳቸውን የሚስሉ ሰዎች ናቸው። በውስጣቸው ግን እሱ እየበለጡ የሚሄዱ ከመሰላቸው የሚያድጉና በራሳቸው የሚቆሙ ከመሰላቸው ጣሉ የሚተቹና የሚያጣጥሉ ሰዎች ይሆናሉ። በሁለተኛው ደግሞ the self entitled slacker ይለዋል። ይሄ ደግሞ ያለ ስራ ያለ ውጣ ውረድ ያለ ፈተናና ያለ ድካም እንዲሁ ይገባኛል የሚሉ ሰዎች ናቸው። ልደነቅ፣ ልከበር፣ ልወደስ የሚሉ ሰዎች ናቸው። በህይወቱ ላይ ጠንክሮ ሰርቶ የሚያልፍለትና የሚያገኝን ሰው እነሱ ሊያገኙ የሚችሉትን ሊያሳኩ የሚችሉትን ውጤት እያሳያቸው ድካማቸውን እያጋለጠባቸው ስለሆነ ከባድ ተቃዋሚ ነው የሚሆኑት። በሶስተኛው ደግሞ ስታተስ ፌንድ ይለዋል። እዚህ ደግሞ ህይወት ላይ ሁሉንም ነገር በደረጃ የሚመድቡ ሰዎች ናቸው። ራንክ የሚያደርጉ ሰዎች ናቸው። ጥያቄያቸው ሁሉ የት ተማርክ፣ ስንት ዲግሪ አለ፣ ስንት ይከፈልሃል፣ ስንት ገዛው፣ መኪና ሊሆን ይችላል፣ ቤት ሊሆን ይችላል። ሁሉ ነገራቸው በፉክክር የተጠመዱ ሰዎች ናቸው። ቀጠል ደግሞ አታቸር ይላቸዋል። እነዚህ ደግሞ ያለፈለትን የተሳካለትን ጥሩ ነገር አላቸው ብለው የሚያምኑትን ሰዎች በማድ
በማድነቅ በመሸንገልና በተለያዩ ነገሮች ከነሱ ጋር ራሳቸውን በማስተሳሰርና በማቆራኘት ጊዜ ሂደት እነዚህን ሰዎች እድሜ ለኔ ያለኔ እኮ እንደዚህ አይሆንም ነበር፣ እኔ ባረዳው፣ እኔ ባላገዘው ምናምን እያሉ ሁሉ ጊዜ የነሱን ከፍታ የነሱን እንዲከበሩ እንዲወደሱ የሚያደርጉ ሰዎች ይሆናሉ። በመጨረሻው ዘ ኢንሴኪር ማስተር ይላቸዋል። እዚህ ደግሞ አለቃ ቦታ አስተዳደር ቦታ ድረስ የሚደርሱ ሰዎች ናቸው። ከፍታና ስኬታቸው ግን በውስጣቸው ያለ ጥርጣሬና ፍርሃታቸውን በጣም ስለሚያጎላባቸው እዚህ ነገሮች ላይ ለመፍትሄ ከመስራት ይልቅ ሰዎች ከነሱ የሚበልጡ ከመሰላቸው የበለጠ ተወዳጅነትና ተሰሚነትን የሚያገኙ ከመሰሏቸው የሚያባሩና የሚያዋርዱ ሰዎች ይሆናሉ። ቀጥሎ ደግሞ ትሪገሮችን ማወቅ መጀመር አለባችሁ። ምንና ማን እነዚህ ነገሮች ይቀሰቅሱታል፣ ላይ አውጥተው ምቀኛና ቅናተኛ ያደርጉኛል የሚለውን ነገር ራሳችሁንም ሰዎችንም ልብ ብላችሁ ታዘቡ። ትልቁ ችግር እኔ የለብኝም ብሎ ማሰቡ ነው። ሁላችንም የምንቀናበት ነገሮች አሉ። አንዳንድ ሰው መልክ ሊሆን ይችላል፣ እውቀት ሊሆን ይችላል፣ እውቅና ሊሆን ይችላል፣ በራሱ ምርጫ የሚኖር ሰው ስናይ ሊሆን ይችላል። የተለያዩ ምክንያቶች አሉ። እነዚህ ነገሮች ልብ ብላችሁ ታዘቡ። አሁኑ ሰዓትማ እድሜ ለሶሻል ሚዲያ በየቀኑ ገና ከጧት ጀምሮ ብዙ ነገሮችን አይተን ይሄንን የቅናት መንፈሳችንን ቀስ ብሎ ወደ ላይ እንዲወጣ የሚያደርጉ በጣም ብዙ ነገሮች አሉ። ሶሻል ሚዲያ ላይ የምናየው ነገሮች ወይ ውሸት ናቸው ወይ ደግሞ የሰከንዳቶች እውነታ ናቸው። እስ እያለ የቅናት መንፈስ ወደ ላይ ይወጣ ምላሻችን ሁሉ በዚህ ነገር በመጠመድ ሏችን ግንኙነቶቻችን፣ ቀናችንን፣ ህይወታችንን ጭምር ለሚችል ማወቅ መጀመር አለባችሁ። አላማችሁ መሆን ያለበት እንዲህ አይነት ስሜቶች የሉኝም እያሉ ከመዋሸት ይልቅ መፍትሄው ምንድነው እያላችሁ መፍትሄዎቹ ላይ መስራት መጀመር አለባችሁ። አንድ 5 ነገሮችን ያነሳል። መጀመሪያው ሙቭ ክሎሰር ቱ ዋት ዩ ኤንቪ ይላል። ስኬታማ የሆኑ ሰዎች ብላችሁ የምታምኑት ሰዎች፣ በህይወታቸው ጥሩ ቦታ ደርሰዋል ብላችሁ የምትቀኑባቸውን ሰዎች ብላችሁ ለማየትና ለመረዳት መሞከር አለባችሁ። የምትቀኑባቸው ሰዎችም ሆኑ ነገሮች ዋጋ የሚያስከፍሏቸው ነገሮች አሉ። ብዙ መስዋዕት ያደረጉባቸው ነገሮች አሉ። እኔ ይሆናል ወይ እንደዚህ አይነት መከራና ፈተኖችን አሳልፌ እዛ ቦታ ብደርስ ደስተኛ ሆናለሁ የሚለውን ነገር እንድትረዱ የሚረዳ ነው። ለዚህ እኔ በጣም የሚጠቅመኝና የምወደው ማይክላንጀሎ አባባል ነው። people knew how hard I worked to get my mastery it wouldn't seem so wonderful after all ይላል። እንዴት ለፍቼ ጥሬ ግሬ እዚህ ቦታ እንደደረስኩ ቢያውቅ ኖሮ አሁን የደረስኩበት ቦታ ያን ያህል ብዙ ላያስገርም ላያስደንቅ ይችላል ይባላል። ይሄን ነገር መረዳት በጣም ወሳኝ ነው ብዬ ነው የማምነው። ሁለተኛው ደግሞ practice downward compassion ይላል። ይሄ ደግሞ ከእናንተ ስር ያሉትን ሰዎች በማየት መነጽራችሁን የምስጋና ግራቲቲዩድ እንዲኖራችሁ ማመስገን እንድትችሉ የሚረዳችሁን እይታ እንድታዳብሩ ነው። ይሄ በላይነት እንዲሰማችሁ ሳይሆን የህይወትን ሂደት አልፎ አልፎ የህይወትን አንፌርነስ እንድታዩና ራሳችሁ ላላችሁበት ቦታ ማመስገን እንድትችሉ የሚረዳ ነው። በተለያየ ጊዜ እንደምንሰማው ነው ጫማ የለኝም ብላ አታማረ እግር የሌለው አለና የሚባለው ማለት ነው። ለዚህ የሚጠቅማችሁ እስር ቤት ያሉ ሰዎችን ብታዩ፣ ሆስፒታል ያሉ ሰዎችን ብታዩ፣ በተለያየ ችግሮች ተጠምዶ ያሉ ሰዎችን ብታዩ የእናንተ ችግር የእናንተ ያላችሁበት ነገር ምን ያህል ለእነዚህ ሰዎች ለግዠሪ እንደሆነ እንዲረዳቸው የሚረዳ ሀሳብ ነው። በሶስተኛው ደግሞ ፕራክቲስ ዊዝ ፊውድ ይላል። ይሄ አይ ቲንክ የፍሬድሪክ ኒቼ ሀሳብ ነው። ሼርድ የሆነ ጆይ ማለት ነው። ሌሎች ሲያገኙ ሲያልፍላቸውና ሲደሰቱ ደስታቸው ሙሉ ለሙሉ መጋራት ትችላላችሁ። ያ ለውስጣችሁ በጣም ሰላምና ደስታ የሚሰጥ ነገር ነው። በአራተኛው ደግሞ turn envy into emulation ይላል። ይሄ ደግሞ ለምን ብላችሁ ከምትጠይቁ እንዴት እያላችሁ መጠየቅ መጀመር አለባችሁ። ይሄ መንፈሳዊ ቅናት እንደሚባለው ወይም ደግሞ productive envy የሚሉት ነው። እንዴት እነዛ ሰዎች እዛ ቦታ ደረሱ የሚለውን ነገር ልብ ብላችሁ በመጠየቅ እነዛን ስቴፖች ከእናንተ ጋር የሚጣጣመውን ነገር እያደረጋችሁ ወደዛ ነገር እንዴት እንደምትሄዱ ለመሄድ መሞከር ነው። በመጨረሻ admire human greatness ይላል። ይሄ ደግሞ one of my favorite topic ነው። ቅናት ማክሸፊያው ማድነቅ ነው ይላል። የሰው ልጅ ታላቅነቱን የሚያሳየው የሌሎችን ታላቅነት ከራሱ ሳያወዳድር ማየትና ማድነቅ ሲችል ነው። ይህንን ነገር በሰው ከከበዳችሁ በተፈጥሮ ጀምሩ። ተራራን አድንቁ፣ ሐይቅን አድንቁ፣ እንስሳዎችን፣ እጽዋቶችን፣ ሰማያትን፣ ኮከቦችን አድንቁ። እነዚህ ነገሮች በማድነቅ የምታገኙትን ደስታ ልብ ብላችሁ ስታዩት ታዋቂና አዋቂ የሚባሉት በስራና በውጤታቸው ከፍተኛ ቦታ የደረሱ ሰዎችን ስታዩ እነሱን እያደነቃችሁ ስራቸውን፣ ጥረታቸውን ማድነቅ ስትጀምሩ እዚህ ኤንቪ ለሚባለው ቅናትና ምቀኝነት እንደ መፍትሄ መድኃኒት እንደመዋጥ ነው። በሂደቱ ራሳችሁ እስካጠገባችሁ ያለ ሰውን ማድነቅና ማክበር ትጀምራላችሁ። በውጤቱም ከፋታት ትጀምራላችሁ ብሎ the laws of envy የሚለውን ቆንጆ አድርጎ አስረድቶናል። ስላዳመጣችሁን ከልብ አመሰግናለሁ።